ማነው ያወራኝ እንግዲህ አድሚን ሰፖርት ሰርቪስ የሚያስፈልጋቸው ማለት የሚሞላ ፎርም ካለ ኢንዲፊኒት አፕላይ የሚደረግ ካለ ፎርሙን አብረን እንሞላለን። አሳይለም ሲከር ሆነው የመጡት አፒል ብለው ጠይቀው ጉዳያቸው ፍርድ ቤት እየተከታተለ ያለው ስራ ላይ ስንቆይ አንዳንዶቹ ባለማወቅ የሚያጠፏቸው እንዲሁም ደግሞ ግን ደግሞ ፈን የሚያደርጉ አሉ። ሰላም እንግዲህ ዩቲዩብ እንደምን አላችሁ? ዛሬ እንግዲህ የምገኘው ወደ ካምደን አካባቢ ሲሆን አንድ ትልቅ ቦታ ተገኝቻለሁ። ይህም ቦታ እንግዲህ የምታዩት ከሆነ እዚህ ጋር ሴንስቤሪ ይታያቸዋል። እኔም ያለሁበት ቦታ እንግዲህ ወደ ካምደን አካባቢ ነው ብያቸዋለሁ። ዛሬ እንግዲህ በተመልካቾች ምክንያት ሸፈቀን እንግዲህ ለማግኘት እስቲ ወደ ቢሮ ተገኝቻለሁ። ሸፈቀ የት እንደሚገኝ እስቲ አሳያችኋለሁ። ቢሮ ምን ይመስላል የሚለውን መንገዱ ምን ይመስላል የሚለውን አሳያችኋለሁ። የሚሰጡትን አገልግሎቶች ማን ናቸው ተጠቃሚ በዚህ አገልግሎት የሚለውን ለማየት ሲሆን አብራችሁን እስከመጨረሻው ቆዩ። ወንድሞቹን እንዴት እንደሚያግዝ አብረን እናያለን። እስከ መጨረሻው ድረስ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ። ሰላም ሰላም ተመልካቾቻችን እንደምን አላችሁ? እንግዲህ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። በእንግሊዝ ሀገር የምትኖሩ ስፔሻሊ ታውቁታላችሁ። እንግዳን ከማስተዋወቄ በፊት ግን ስለሱ ብዙ ነገሮች ተወርተዋል። በጨዋታ አዋቂነቱ በብዙ ከሰው ጋር ተግባቢ በመሆኑ ብዙ ሰዎች ይመሰክሩለታል። እዚህ እንግሊዝ ሀገር ውስጥም እንግዲህ ስደተኞችን በማገዝም በመርዳት ይታወቃል። እንግዲህ የዛሬ ክብር እንግዳችን የሚሆነው ሸፈቀ አደም ነው። እንግዲህ ሸፌ እንኳን ደህና መጣ። እንኳን ደህና ቆየህ። ስለማን ነው ያወራኝ ያልኩ ነበር። እንግዲህ እስኪ ራስህን ለተመልካቾች አስተዋውቅልን እስኪ። መርሐባ፣ ስሜ ሸፈቀ አደም መሐመድ እባላለሁ። እንግዲህ እንግሊዝ ሀገር ላይ ለ7 ዓመት እየሆነኝ ነው እንግሊዝ ከገባሁኝ። ያው በትምህርትም ኮሚኒቲ ላይም ያው በጎ አድራጎት ድርጅቶች ላይም አልሐምዱሊላህ ስሳተፍ ነው የቆየሁት። አሁን ደግሞ ዘንድሮ ተመራቂ ነኝ። እንግዲህ ብዙ ነገሮች ማንሳት እንችላለን፣ ግን አሁን በሸፈቀ አደም ሰፖርት የሚል ድርጅት ከፍተን ሀበሻውን ኮሚኒቲ ወደ ተሻለ ደረጃ ከፍ ለማድረግ እያሰብን ያለነው ይሄን ይመስላል። ብዙ ተመልካቾች እንግዲህ የሚጠይቁት ጥያቄ ነው። ሸፈቀ ማን ነው? ሸፈቀ የት ተወለደ? ሸፈቀ በምን ስራ ዘርፍ ላይ በምን ትምህርት ላይ ነው የሚገኘው የሚለውን ነገር ብዙ ሰዎች ጠይቀዋል። እስኪ አንተም እንግዲህ መልካም። እንግዲህ ሸፈቀ ከኢትዮጵያ ኢትዮጵያ ተወልጄ ወደ 2017 መጨረሻ ነው የመጣሁት ወደዚህ ሀገር። ዲሴምበር ይመስለኛል ዲሴምበር 2017 መጨረሻ ነው የመጣሁት። ከዛ ያው ወጣጥሮ ጅም ነው ታስረንበታልም ተሰቃይተንበታልም። እዚህ ዩኬ ከመጣሁ በኋላ ወዲያውን እንደማንኛውም ሀበሻ ኮሌጅ ሄድኩኝ። ከኮሌጅ ወደ ዩኒቨርሲቲ ተሻገርኩኝ። ዩኒቨርሲቲ አሁን በባዮሜዲካል ሳይንስ የመጨረሻ ፋይናል ይር ነው ያለሁት። ዘንድሮ እመረቃለሁ። እንግዲህ ድል ያደረግሰ ነው ኮንግራ ብለናል። እንግዲህ ያው ነው የምንመረቀው። ያው ከዛ በመዘርፍ ላይ አሁን ኢንሹራንስ ካምፓኒ ውስጥ ሰራ ቆይቻለሁ በአድሚኒስትሬቲቭ ላይ። እንዲሁም ደግሞ ሴኩሪቲ ሁጀም ሰርቼ ነበር። ድራይቨር ነበርኩኝ። አማዞን ፍሌክስ ሰርቼ አውቃለሁ። ብዙ ስራዎች ሞክረሃል ማለት ነው። በጣም ብዙ ነበር የምሰራው። ግን በጣም ደግሞ በዚህ ፎርሞችን በመሙላት በጣም እንደሰትበት ፈን አደርጋለሁ። ፎርሞችን በመሙላት እነዚህ ከህግ ጋር የተገናኙ ነገሮችን መመርመር ማንበብ ምናምን በጣም እወዳለሁና ከዛ የተነሳ ሞር ኢንተረስት አደረብኝ። አልቲክ ለ6-7 ዓመት ይሆናል ከመጣሁበት ጊዜ ጀምሮ በጣም ብዙ ሰዎችን እንደዚሁ ኬዙን በማንበብ ኬዞቻቸውን በማስረዳት የተሳሳቱትን ነገር ይሄንን ነው የተሳሳታችሁትን እንደዚህ ብሏቸዋል ኦፊስ ያልን ነበር የምናገረው። ፕላስ ደግሞ እኛ ጋር ሙስሊም 51 ሰዎችን ከኛ ጋር ሲሳተፉ የነበረው ሀገር ቤት በፖለቲካ በመናምን እነሱንም አልሐምዱሊላህ ማቃቸውን መስክሬላቸውም የወረቀት ባለቤት ሆነዋል። ደስ ይላል። በእውነት በጣም ደስ የሚል ነገር ነው። እንግዲህ ያው የከፈትከው ድርጅት ውስጥ ምን አይነት አገልግሎቶችን ትሰጣለህ? ምን አይነት ሰዎች ናቸው የሚታገዙት? እገዛውስ እንዴት
እንዴት ነው የሚሄደው? ሂደቱ እንዴት ነው? ምን ያህል ቀን ትሰራለህ? የሚሉትንም ጥያቄዎች ያው እንግዲህ ከተመልካች ያገኘ ነው ሲሆን እሱንም ብትመልስልን በክብር እንጠይቃለን። በጣም ብዙ ጥያቄዎች ጠይቁናል። ቴንክ ስላነሳው ይህን ጉዳይ። ሸፈቃደም ሰፖርት ኤልቲዲ የድርጅቱን ስም ነው። እንግዲህ ብዙ ድርጅቶች በስሩ አሉ። ድርጅቶች ነው የሚባሉትም በጎን የምናስኬዳቸው አሉ። ግን ፋይን ሸፈቃደም ሰፖርት የምንሰጣቸው አገልግሎት አንደኛ እዚህ ሀገር ዩኬ ከገቡ ጀምሮ ያለውን ሂደት ምን ይመስላል፣ የፕሮሰስ ሂደቱን፣ የአሳይለም አጠያየቅ ሂደቱን፣ ነን ሌጋል የሆኑ አድቫይሶችን እንሰጣለን። በተለይ ደግሞ ከየት ወዴት እና ምን ማድረግ እንዳለባቸው ለጠፋቸው ሰዎች ያንን አቅጣጫ ነው የምንሰጠው። አንድ ሰው አሳይለም ተጠይቄ ሪፊዝ ተብያለሁ፣ ቀጣይ ምን ማድረግ እንዳለብኝ አላውቅም ሲል እንደ አንድ ሰው የምትረዳቸው ነገሮች አሉ። አፒል መጠየቅ እንዳለበት፣ ወደ የትኛው ኦርጋናይዜሽን መሄድ እንዳለበት፣ ከፍሎ ሳይከፍል በነፃ አገልግሎት ማግኘት የሚችልበትን መንገዶች በሙሉ እናመቻቻለን። የመክፈል አቅም ካለው እና ደግሞ እኛ ልናግዘው የምንችል ስራዎች ከሆኑ ለምሳሌ ትራቭል ዶክሜንት አፕላይ ማድረግ፣ የትኛው ነው ከሆም ኦፊስ ጋር የተነካካ ማንኛውንም አድሚን ሳፖርት ሰርቪስ የሚያስፈልጋቸው ማለት የሚሞላ ፎርም ካለ፣ ኢንዲፊኒት አፕላይ የሚደረግ ካለ ፎርሙን አብረን እንሞላለን። ዲኤንኤ ማስመዝገብ የሚፈልግ ካለ፣ ልጆቹን ትራቭል ዶክሜንት ወይም ኢቪዛ ማውጣት የሚፈልግ ካለ፣ ብሪቲሽ ናሽናል አፕላይ ማድረግ የሚፈልግ ካለ እያንዳንዱን ስቴፕ ባይ ስቴፕ ከነሱ ጋር ሆነን በሩቅ ከሆኑ በስክሪን ሼር አድርገን በዋትስአፕም ሆነ በዙም እንዲሁም ደግሞ በጉግል ሚት እንዲሁ በየትኛውም ኦንላይን አክቲቪቲ ተጠቅመን እነሱን አፕላይ እንዲያደርጉ እያሳየናቸው እኛ እየጠየቅናቸው እነሱ እየሞለስልን ፎርሙ ነው የምንሞላላቸው። አት ዘ ሴም ታይም በዚህኛው ላይ ለ6 ቅድም እንደነገርኩ ለ6-7 ዓመታት አገልግሎቱን ስለሰጠንበት አልሐምዱሊላህ ሂደቱ በደንብ እናደርጋለን። የሚጠቅም አገልግሎታችን ከኛ አገልግሎት የሚወስዱ ሰዎች አንድ ሬፊጂ ስታተስ ያላቸው አሳይለም ሲከር ሆነው የመጡት አፒል ብለው ጠይቀው ጉዳያቸው ፍርድ ቤት እየተከታተሉ ያሉት ስቴትመንት መጻፍ የሚፈልጉ ሰዎች፣ ዴሊቨሩ አፕሊኬሽን መሙላት የሚፈልጉ እንዲሁም ጀስት ኢት ኡበር ላይ የተዘጋባቸውና ጥያቄውን መልስ የሚፈልጉ ከካውንስል ጋር የቤት ጉዳይ ተያይዞ ከካውንስል ንክክ ያላቸው ያልተመለሰላቸው ጥያቄዎች ካሉ እያንዳንዷን ነጥብ ነው እንግዲህ እኔም ያለፍኩበትም ስለሆነ ከተሞክሮም ካነበብነውም ካወቅነውም ለሀበሻ ይጠቅማል የምንለው ነው። እንግዲህ ኤርትራውያን፣ ኢትዮጵያውያን አሁን ደግሞ ቪየትናም እና ቻይኒዝ እና እንዲሁም ደግሞ ፓኪስታኖችን አካተን ነው አገልግሎት እየሰራን። ሜይንሊ ግን ፎከስ አድርገን በአማርኛና በትግርኛ በአረብኛ እንዲሁም ደግሞ ኦሮምኛ ማካተን ስለሆነ አገልግሎት የምንሰጠው ኢትዮጵያውያንና ኤርትራውያን ነው የመጀመሪያ ከስተመሮቻችን። ኦኬ ፎከስ ያደረጋችሁት አሁን ላይ ኢትዮጵያውያንና ኤርትራውያንን ነው፣ ግን ሌሎቹንም ኢንክሉድ ያደርጋል ያጠቃልላል ማለት ነው። በጣም ደስ የሚል ነው ሸፌ። እና ያው ከተመልካቾች ራሱ ወደ 1-5-6 ጥያቄዎች የቀረቡለት ጥያቄዎች አሉ። አይ ሆፕ እነሱን እንደምትመልስልኝ ተስፋ አለኝ። በዚህ ስራ ውስጥ አስቂኝ አጋጣሚዎች ብለህ የምታነሳቸው በዋነኛነት እስቲ 1-2-3 እስቲ። አሚን እና ገጠመኞች አሉ እንግዲህ በዚህ ስራ ላይ ስንቆይ አንዳንዶቹ ባለማወቅ የሚያጠፏቸው እንዲሁም ደግሞ ግን ደግሞ ፈን የሚያደርጉ አሉ። አንዳንዶቹ ሆን ብለው አጥፍተው ግን ደግሞ ያው ሲያዙ የሚሰጡትን መልስ አለ። ዩኬ ላይ ይሆናል ብዬ የማላስበው የተፈጠረው እንዴት ነው? አንድ ቴታችን ትደውልና ባለቤቴ በጣም እያስቸገረኝ ነው፣ እንግዲህ ያስረኛል፣ ይደበድበኛል፣ ልጅሽን ቀማሻለሁ እያለ ያስፈራራኛል ብላ በቃ ስሬስ ሆነሽ ኦኬ አንቺ ሪል ነው ይህን ጉዳይ እያወራሻለሽ ወይስ ቤት ለማግኘት ነው የሚል ጥያቄ ነው። እኔ ቤት ለማግኘት አይደለም፣ በጣም ነው የሚደበድበኝ፣ በጣም አሁን ራሱ በቃ እስረኛ ነኝ ያለው ታዲያ ኦኬ ስለዚህ ምን እንርዳሽ? በቃ ለፖሊስ መደወል አለብሽ፣ እንግዲህ ህፃንም ስላላት ለሶሻል ሰርቪስም መደወል አለብሽ፣ ካውንስል ምናምን አላት፣ ሶሻል ወርከሮች መጥተው ያግዙሻል ምናምን አላት። እኔ ምንም አልፈልግም፣ እናንተ ራሳችሁ ደውሉልኝ እባካችሁ ህይወቴን አትርፉልኝ። ኦኬ እዚህ ሆነን ኦፊስ ሆነን ለፖሊስ ደወልን። አድራሻውን ሰጠችን፣ ስሟን ሰጠችን፣ የባለቤቷን ስም፣ የልጇን ስም ሁሉ ዲቴል ሰጠችና ለፖሊስ ደወልን። ለፖሊስ ደወልንና ልክ ፖሊሶች በ15 ደቂቃ ውስጥ ቤቷ ሄዱ። ሲሄዱ ቤቷ ተቆልፏል ማለት በቁልፍ ቆልፎ ነው ሰውየው የወጣው። ከዛ ቁልፉን ሰበው ምናምን ገቡ። እነሱ ነፃ ወጧቸው። ከዛ ልክ እዛው ቤት የእሷን እየጠየቋት እያለ ፖሊሶች ይመጣሉ። ማለት ባለቤቷ ይመጣል። ባለቤቷ ሲመጣ መታሃታል? አዎ። ለምን ደምካታው? ለምን?
በቃ ያበሳጨችኝ ነው። ስለዚህ እሺ ብለው እጁን ልክ ሲያሰሩለት ኖ በድሎኛል አላልሽም? አዎ ተውት ይደብድበኝ። አሁን እኮ ሰዎች ነበረ እና ሌላው ይቅርና ልጅሽን እንኳን ሁለተኛ ፎቅ ነው የምትኖረው፣ ልጅሽ እንኳን እሳት አደጋ ቢነሳ እንዴት አድርጋችሁ የምትወጡ የነበረው የተቆለፈ ቤት? ችግር የለውም በዚህ እኮ መስኮቱ ቅርብ ነው አለቻቸው። መስኮቱ ቅርብ ነው አለቻቸው እና በጣም ያሳዝናል። ምንም መሄጃም ስላልነበራት የምታውቀውም ነገር ስለሌለ የት መሄድ እንዳለባት እያሳቀህ ግን ደግሞ በጣም ትልቅ መልእክት የሚያሳልፍ ነው። ስለዚህ እንደዚህ አይነት በደል የሚደርስባቸው እህቶቻችን እንዲሁም ደግሞ ወንድሞቻችን እባካችሁ ነገሮችን በሰላም በሽምግልና ለመፍታት ሞክሩ። ካልሆነ ግን መብታችሁን አውቃችሁ ምን ማድረግ እንዳለባችሁ እንደዚህ አይነት አደጋዎች ሲያጋጥሙ ፖሊስ ማሳወቅ፣ ለሚመለከታቸው አካል ማሳወቅ አለባችሁ ብዬ አስባለሁ እና በጣም ነፍ የሚያስቁ ተግባራቶች ነው የምንሰማው በየጊዜው። ስለዚህ በዚህ አጋጣሚ የእውነት ነው ማለት ነው። አንድ ጥያቄው ደርሶኝ ነበር። ለተበደለ ሰው እጅግ ያደላል፣ ለተበዳይ ከተበዳይ ጎን በጣም ይቆማል የሚልም ነገር ሰምቻለሁ። ውስጥ አዋቂ ካልሆነ አምን በጣም ስስ ነኝ እንደዚህ አይነት ነገሮችን ተበድያለሁ ለብል አንዳንዶቹ እንደዚህ ተበድለናል ብለው ለሆነ ጉዳይ ለምሳሌ ወይ ቤት ለማግኘት ብለው ሲያስቡ ወይ ወረቀታቸው እንዲስተካከልላቸው የሚፈልጉ ተበድለናል፣ ቤት እንደዚህ ሆነናል፣ ተቆልፎብናል ምናምን ይሉና ግን ደግሞ መጨረሻ ላይ አንዳንዶቹ ሪል ናቸው። ተበድለናል ብለው የሚያስቡ ሰዎች መጨረሻ ላይ ተከክለን እንትላሉና ሞር ተበድያለሁ የሚለኝ ሰው ከሆነ ወይ የሆነ ተጫንቅ ያለው ምናምን የሚለኝ ከሆነ ቶሎ አይ ቲንክ ታዝናለህ፣ በጣም እንትን ትላለህ፣ ሳፖርት ታደርጋለህ። ሌላኛው ጥያቄ ደግሞ ሰርከስ ሰራተኞች ከሸፈቀ ቢሮ አይጠፉም። ምንድነው ሰርከስ ሰራተኞችንና ሸፈቀን እንደዚህ ያጣመራቸው ምንድነው? እንግዲህ አሁን ቀደም ብለህ ነጥብ አንስተዋል። በጣም እዚህ ሀገር በትዳር የሚመጡ በስራ የሚመጡ በጣም በሚገርም ስቃይ ይደርስባቸዋል። ልክ እህቶቻችን አረብ ሀገር ሄደው በደላሎች እንደሚሰቃዩ በአረብ አሰሪዎቻቸው እንደሚሰቃዩ ሁላ እዚህ ሀገር እንግሊዝ ሆነው መብታቸው ባለማወቃቸው ግን በጣም ብዙ ሰው ይሰቃያል። ከነዚህ ውስጥ ሰርክስ የሚመጡ እንዲሁም ደግሞ በሌሎች መንገዶች የሚመጡ ግን በሰርክስ የሚመጡ ሰዎች እዚህ ሀገር ሰው እንዲገናኙ አካውንት እንዲከፍቱ እዚህ ሀገር ዩኬ ላይ ያለ ሰው ሄደው እንዳያገኙ ሁላ ይከለከላሉ። ከሰኞ እስከ ሰኞና ማክሰኞ እረፍት ይኖራቸዋል ወይም ደግሞ ትራንስፖርት ይደረጋሉ። ከሮብ፣ ሐሙስ፣ አርብ፣ ቅዳሜና እሁድ ግን ይሰራሉ። ከዛ እንደዛ ሰኞና ማክሰኞ እንኳን ልብሳቸውን ለማጠብ ብቻ ነው እንጂ በቃ አንደር ኮንትሮል ናቸው ማለት ነው። አንደር ኮንትሮል ናቸው ማለት ነው። እና የሆኑ ሁለት ወንድሞቻችን መጀመሪያ ሲመጡ የሁሉም ሰርክሰኞችን እድል እጣ ፋንታ ይሄ መሆኑ ሲነግሩን ያንህነት አብራራንላቸው መብታቸውን እንዲያውቁ እሳት አደጋ ቢነሳ የት መደወል እንዳለባቸው እንደዚህ አይነት ሲሰቃዩ 999 ወይም ደግሞ 101 ደውለው ሪፖርት ማድረግ እንዳለባቸው ስነግራቸው እንዲህ እየተጠራሩ አሁን አልሐምዱሊላህ አብዛኛው ከስተመሮቻችን መብታቸውን እያወቁ እየሄዱ ነውና ቁርኝን ለመገናኘትም አንድ ቀን ይመጣል ብዬ አስባለሁ በሚገባ እንዴ። በመቀጠልም ደግሞ ስራና ትምህርትህን ላይክ የራስም የግል ላይፍም አለ፣ ትዳርም አለ፣ ስራም ትምህርቱም አለ። እንዴት ታስኬደዋለህ? እነዚህ ነገሮች ላይክ በአንድ ላይ እንዴት ማስኬድ ትችላለህ? የስ ከባድ ነው። በተለይ ዩኬ ላይ ታይም ነው እዚህ ሀገር እንግዲህ ለቤተሰብ ጊዜ እና ለስራ ጊዜ ለትምህርት ትንሽ የኛ ትምህርት ደግሞ ባዮሜዲካል ሳይንስ ትንሽ ከበድ ይላል። ደግሞ ሰቃይ ሆነ ለመውጣት ስትፈልግ ከበድ ይላል። ግን ደግሞ አይ ቲንክ በጣም እንሰራለን። ቲሙ ሙሉ ቲም አንዳንድ ጊዜ ከቢሮ እስከ 10-11 ሰዓት እንትንላለን። አሁን 3 ቀን ነው በሳምንት እየተማርኩ ያለሁት። ስለዚህ አንዳንዱ ቀጠሮ ሽፍት እናደርጋለን። ከ9 to 12 ከሆነ የምማረው ሰኞ እንግዲህ የምንጀምረው 1 ሰዓት ይሆናል ማለት ነው። ቀጠሮ የሚሰጠው አፖይንትመንት ብቻ አገልግሎት መስጠታችንም ለዚህ ጠቅሞናል። ማኔጅ ያደረግን። ስለዚህ ከ1 ሰዓት እስከ 5 ሰዓት እስከ 6 ሰዓት ወይም ደግሞ ሙሉ ቀን የምንሰራበትን ሮብና ሐሙስ ሲሆን ሙሉ ቀን እንሰራለን። አርብ ደግሞ ከሰዓት ጠዋት ሰርተን ከሰዓት ወደ ትምህርት ቤት። እንግዲህ ቤተሰብ በዚህ አጋጣሚ በጣም ቴንኪው ማለት ነው ፈልገው በተለይ ይረዱሃል። ትክክል። ድርጅት መስርተህ የመጀመሪያ 6-7 ወራቶች ደግሞ እንግዲህ ዲፊካልት ነው በጣም ትክክል። በሁለት እግርህ ለመቆም የሚፈልግበት ጊዜም ስለሆነ ሀሽ ነው፣ ግን እየሞከርን ነው እንግዲህ። በዚህ አጋጣሚ እንግዲህ ለቤተሰቦች ስለሚረዱ ስለሚያግዙ
በጣም ኢቭን እነሱ ብቻ ሳይሆን ጓደኞቼ ኢቭን አፕሊኬሽን ጀምረንላቸው ዘገየብን የሚሉ ሰዎች አልহামዱሊላህ የለም ብዙ ግን ደግሞ አንዳንዱ አፕሊኬሽን ጀምረለት ይረዳሃል ኦኬ በተለይ መጥተው እዚህ ኦፊስ አግኝተውን ከሄዱ በኋላ ምን ያክል ስልክ እንደምንሰናግድ ምን ያክል ስልክ እንደምናስተናግድ ምን ያክል ሰዎችን እየረዳን እንደሆነ ሲያውቁ እንደዚህ ነው እንደኛ ምን በጠብጠን አሁን አንደርስታንድ እያደረጉን ይሄድ ነው ግን በዚህ አጋጣሚ ስራ ጀምረንላችሁ ያላለቁ ስራዎች አሉ እጃችን ላይ ፕላስ ደግሞ ስልክ ሳልመልስ እንቀር ጓደኞቼም ሁላ ስልክ ሳልመልስላችሁ ስቀር በዚህ አጋጣሚ በጣም ይቅርታ ቢዚ ሆነን ነው ትንሽ ከፍ ስንል በደም ሞር ጊዜ ኖርናል ቢያስባለሁ ያው እንግዲህ ስልክ የማይነሳበት ምክንያት ሸፌም እንግዲህ ተናግሯል አይ ነው ላይክ እዚህ ሀገር በጣም ቢዚ ስትሆን ትምርቱም ካለ ሰራተኛም ከሆንክ የግልም ላይፍም ካለ ስልክ ለማንሳት በጣም ከባድ ነገር ነውና በዚህ አጋጣሚ አይ ሆፕ እንደሚረዱ ተስፋ አደርጋለሁ ሸፌ በመቀጠል ታዲያ ምን ያህል ሰዓት ትተኛለህ በአጠቃላይ 4 ሰዓት አንዳንድ ጊዜ 5 ሰዓት ከባድ ነው እኮ 4 ሰዓት 5 ሰዓት እንደዛም ሆኖ ደግሞ ጧት ወደ ስራም ትመጣለህ ወይ ክላስም ካለ ወደ ክላስ ትሄዳለህ ግን ደግሞ 4 ሰዓት 5 ሰዓት በተለይ አይ ቲንክ የመጀመሪያ 6-7 ወራቶች ነው እንደዚህ የሚሆነው ቢያስባለሁ ከዛ በኋላ ግን እየሰፋ ሰውም እየቀጠረ ስንሄድ አሁን ቮለንተሪ የሚሰሩ ሰዎች አሉ እኛ ጋር በቮለንተሪ ደግሞ ሳይከፈላቸው ስልክ የሚያነሱልን ሰዎች አሉ አገልግሎቱን እኛን መርዳት የሚፈልጉ ሰዎች አሉና በአጋጣሚ ለነሱ በሙሉ አመሰግናለሁ ግን 3 ሰዓት 4 ሰዓት 5 ሰዓት እየተኛን እንቋቋማለን በዚህ ስራ ውስጥ ሞስት ዲፊካልት ቲንግ ምንድነው በጣም ከባዱ ነገር የምትለው ስራውን የሚያከብዱ ነገሮች ስራውን በጣም ከባድ የሚያደርጉት አንደኛ ሰው በተሳሳተ መንገድ በቃ ትክክል አይደለም ብለህ እየነገርከው በተሳሳተ መንገድ ለመሄድ ይሞክራል ለምሳሌ አንድ ሰው መጀመሪያ ሪፊዝ በማት ይጠይቃል ከጠይቅነት በኋላ ሆም ኦፊስ አንደኛ ኢንተርቪው ሁለተኛ ኢንተርቪው አንዳንዶቹ 3 ኢንተርቪው ያደርጉና ከዛ ሪፊዝ ይባላል ሪፊዝ ከተባለ በኋላ በ5 በ6 ነጥብ ወይም በ7 ነጥብ ሪፊዝ ይባሉና ማስተካከል የሚፈልጉት ለዛ ለስተታቸው ሌላ ስተት በመስጠት ነው ለምሳሌ ኢትዮጵያዊነትን አትላመንበትም ይሏቸውና ወይም ትግሬነትን ወይ አማራነትን የሚባልና ከዛ እኔ እኮ አማራ እንዲያውም አይደለሁም እንደዚህ ሌላ ነኝ ወይም ትግሬ እኮ አይደለሁም ሌላ ነኝ ብሎ ሌላ ስተት የሚመስለው ያቺኛዋን ስተቱን ለማረም በሌላ ስተት እንትን ለማድረግ ስለዚህ አይ ይሄንን ከማድረግ አትሊስት ስክሪን ኢንተርቪው ዋና ኢንተርቪው ስቴትመንት ከማዘጋጀት በፊት ከፈርስት ኢንተርቪው ጀምሮ ከስክሪን ኢንተርቪው ጀምሮ ያሉትን ዶክመንቶች በሙሉ አንብባቸው ዶክመንት ከማቅረብ በፊት እነዚህ ወረቀቶችን አንብባቸው ስትላቸው እምቢ ይላሉ ከዛ ልክ ስታነብላቸው ተስማምቶ ምናምን ካነበብክላቸው በኋላ ግን ለምሳሌ በር ሰርቲፊኬት ኑሮኛ ያቅም ብሎ ግን ደግሞ በር ሰርቲፊኬት ለማምጣት የሚያቀርብም ሰው አለ አይጠፋም እና እንደዚህ አይነት ነገሮች በጣም ዲፊካልት ያደርጓቸዋል በዛ ላይ ደግሞ የተጎዱ ሰዎችን ለምሳሌ ሚስቴን እኔ ያመጣኋትና እኔ ያላልኳትን ነገር ብቻ ካላደረገች የሚል ወንድ አለ at the same time ባሌን እኔ ያመጣሁትና እኔ ባልኩላውጪ የሰራውን ወደ ባንክ ያስገባ ወይም ደግሞ ካርድህን ስጠኝና ባንተን ካርማት ወንዱ ባልየው መጥቶ እዚህ ሀገር ግን ይሰራል ካርድ እንኳን መያዝ አይችልም በቃ ኦይስተር ካርድ ብቻ እየተሞላለት እንትን ደረጋ አንቀሳቃሹ ያመጣው ሰው በቅርቡ ኢትዮጵያ ሄደና ከዛ ለሆም ኦፊስ በቃ ከሱ ጋር ተለያይተናል እንዲመጣ አልፈልግም ቪዛውን ካንሰል አድርጉብን ብላ ኢሜል ያደረገች ካስተመሮችም አሉንና ከባድ የሚያደርገው ከሀበሻ ኮሚቴ እንትን የሚል ፕላስ ደግሞ ወንጀል ሰርተው አሁንም ከወንጀል ለማምለጥ የሚሞክሩ ክላይንቶች ታገኛለህ እና እሱ ከባድ ያደርጋል በተለይ ደግሞ ነው ብለህ ለመምከር ይሄን ወደ ትክክለኛው መንገድ ለማምጣት ከባዱ ደግሞ ሌላኛው በጥቁር የሚሰራ ሰው ነው በጥቁር ሰሪ ቆይና መጨረሻ ላይ ሲያዙ የ20 የ30 ሺህ ዳ ይመጣላቸዋል በሞተር ለምሳሌ ኢባይክ ሆኖ ሃይ ቮልቴጅ ያለውን ሲነዱ ይገኙና 6.7 ነጥብ 12 ነጥብ ለ2 አመት ለ3 አመት የተከለከሉ ሰዎች ማለት ነው እነዚህ ነገሮችን በጣም ከባድ ያደርጋል ቀንህን በጣም ስትራግል ታደርጋለህ የበተለይን ሰንተንት ለማድረግ ከዛ ግን ደስ የሚለው ነገር አንዴ ሼፍ ኮንግራ እኮ ተባልኩኝ የሚል ሰው ስታገኝ ትረሳዋለህ ይሄ ደስ ይላል ትክክል በዛ ቤት በጣም ተጨንቆ ሆምለስ ሆኖ ምናምን ቆይና ወይኔ የተሰጠኝ ቤት ልነግርህ አልችልም እንዴት እንደሚያምር እስከምፈርም ድረስ ቸኩያለሁ ምናምን የሚሉ ክሊያንቶችም ያስደስታልና ከባድ ነው ስራው በተለይ አንደርስታንድ ለማድረግ በዛ ላይ ደግሞ በጣም ሌላኛው ቻሌንጂንግ የሚያደርግብን
እንግዲህ አይ ቲንክ ከጃንዋሪ አካባቢ ጀምሮ ይመስለኛል ከጃንዋሪ ወይም ከፌብሩዋሪ አካባቢ ጀምሮ ሚኪ ያበራ አይደለ ሚኪ ያበራ መጀመሪያ ይሄ ለመታሰር ታስሯል ምናምን የሚባለው ወሬ ሲመጣ ነው ሞርኛም ወደዚህ ሶሻል ሚዲያ አጠቃቀሙ ከቻልንበት በትክክል ማህበረሰቡን ማገልገል እንችላለን ብለን የወጣ ነውና ያንን ከመጣ በኋላ ሁሉ ጊዜ ላይቭ ላይ ፍሪ አድቫይሶች እንሰጣለን ትክክለኛ መንገድ የትኛው እንደሆነ በነፃ አገልግሎት እንሰጣለን ልክ እዛ ሰምተው ይመጡና ብር ያላቸው እየሰሩ ሳይቸግራቸው ኦፊስ ላይ መተን 2 ሰዓት 3 ሰዓት በነፃ ካልተገለገልን የሚሉም ሰዎች አሉ ትክክል ቤት ተከራይተን ነው ኦፊስ ሰራተኞች አሉ በጣም ብዙ ትክክል ልክ ነው ባተመዝጋቢ ድርጅት ነውና አካውንታንቶች አሉ በጣም ብዙ ወጪዎች እንዳሉ ሆነው ግን ደግሞ በነፃ ካልተገለገልን ቲክቶክ ላይ በነፃ እናገለግላለን አላልኩም ዋው እሱን የቲክቶኩን አይቶ ማለት ነው አንዳንድ ሰው ስቲል እኮ ምን ይችላል በጣም ያያቀ ቲክቶክም ላይ ያው እኔ እንዳየዋቸው ሆነ ብዙ ጊዜ አይቻለሁ ያው ካለው አንፃር ከምትሰሩት ነገር አንፃር አንዳንድ አድቫይስም ሲሰጡ ሰማለው ሰውም ገብቶ መግለጽ የሚፈልጉን ወይም ደግሞ ሐሳቡን ያለበትን ችግርም ሲገልጽ እናንተም የምትችሉትን ስትረዱ አያለው ይሄ ራሱ አንድ በነፃ አገልግሎት ነው እውነት ይሄን ራሱ ብዙ ሰው አይረዳውም በተለይ ላይ እንግዲህ ትምህርት አለ ስራ አለ 2-3 ስራዎች ነው እንሰራው እንግዲህ ቅዳሜና እሁድ ትምህርትም እያስተማርን ነው ላይክ ጀምረናል ድራይቪንግ ቲዮሪ ኮርስ እንሰጣለን ፕላስ ደግሞ ይሄኛው ስራ አለ የዩቲዩብ ስራም አለ አሁንም ሌሎች በሚዲያም እየመጣ ነውና እነዚህም በሙሉ እንትን ብለህ የ2 ሰዓት የ3 ሰዓት ላይ ገብተህ የተጨነቀውን ሰው ቤት ዘግቶ የሚያለቅሰውን ሰው ትክክል ምንድነው ችግርህ ብለህ አዳምጠህ ኦኬ ይሄ እኮ ቀላል ነው በዚህኛው ካደረክ ይፈታል ብለህ በበነገታው ያናጋ አድርጎ ሲፈታ ያየህ እንደዛ እየሰራን ላይ ራሱ አሁንም ሌላ ኮምፕሌን ይመጣ ይሆናል ግን ስቲል ሁሉ ሰው ማስደሰትም ሁሉ ሰው አይቻልም ሶ በዚህ አጋጣሚ ተመልካቾቻችን እንግዲህ እነ ሸፌ የሚሰሩት ስራ ላይክ በነፃ ማገልገል የማይቻል ስራ ስለሆነ ያው ኪሳቸው የሚገባ ምንም ነገር ባይኖርም ብዙ የሚያወጧቸው ወጪዎች አሉ አዳራሽ ተከራይተው ነው የሚያስተምሩት ሰራተኞች አሉባቸው ይሄንንም እናንተ ከግምት በማስገባት ላይክ እናንተ መገልገል እንደምትፈልጉት እነሱም እንዲያገለግሉ ከፈለጋችሁ አይቀር እነሱም ያለባቸውን ችግር መረዳት አለባችሁ ስል ያው እኔም በትህትና ስለነሱም ችግር ለማቅረብ ሞክራለሁ ግዴታ ነው ይሄ በጣም እንትን ነው አሰ ቢዝነስም እንግዲህ ተደራሽነቱን በዛው ላይ ተመጣጣኝ በሆነ ዋጋ ነው ለምሳሌ አንድ ሰው አፒል ለመጠየቅ 14 ቀን አልፎት በ70 ፓውንድ በ60 ፓውንድ በ50 ፓውንድ አፒል በሚባልበት ቦታ ላይ ሌላ ቦታ ላይ ሄዶ 200-300 ፓውንድ ነው የሚጠየቅ በቻሪቲ ከሄደ በነፃ ነው እኮ የሚያደርገው አፒሉን ግን ደግሞ እኛ በ30 ፓውንድ በ40 ፓውንድ በ50 ፓውንድ ወይም በ70 ፓውንድ አድርገንለት ቀኑን ሳያልፈው ሲቀር ግን ከቤት መውጣቱ ሆምለስ አለመሆኑን ነገሮችን ይስተካከልና ስቲል ግን ተመጣጣኝ የሆነ ክፍያ ስለሆነ ብዙ የሚከብድ አይመስለኝም ትክክል ያው እኔ እንደማስበው እንደውም ላይክ እናንተ የቢሮም የሰራተኛም ስከፍሉ ዴይሊ ወይም ደግሞ ዊክሊ ነው የምከፍሉት ሳምንታዊም ወይ አንዳንድ እንደዚህ አገልግሎት ፈላጊ ቢመጣ ደግሞ ከስንት አንዴም ስለሆነ ላይክ አንድ ሰው የምታገኙት 50 እና 70 ፓውንድ ላይክ ይሄንን ነገር ከቨር እንደማያደርግ ሁሉም ያውቃል ብዬ ስለማስብ ይሄንንም ተመልካቾች ከግምት ያስገቡታል ብዬ አስባለሁ ግዴታ ነው በቀጣይ እስኪ ሸፌ ይሄ ሁሉ ነገር ችግር ኑሮባችሁ እንደዚሁ ላይክ ባንዱ ሰው የሆነ ችግር በተፈጠረበት ሰው አዝናችሁ ተጨንቃችሁ ስትሉ ላይክ ግዴታ የሰው ልጆች ናችሁ ጭንቀታችሁን መርሳት ትፈልጋላችሁ በዚህ መሃል ውስጥ የሚያዝናኗችሁ አጋጣሚዎች ወይ ሁሉ ጊዜ ያሰብከው የምትስቅበት የምትጮቱበት የማትረሱት አጋጣሚዎች ላይ መጀመሪያ ምን እንዳነሳው ለስቲ የማትረሱ አንድ እንትን ለተመልካችም በጣም የሚገርምህ በተለይ አሳይለም ኢንተርቪው አድርገው የመጀመሪያው ኢንተርቪው ስክሪን ኢንተርቪው አድርገው ከመጡ በኋላ ስቴትን ለማዘጋጀት ይመጣሉ እዚህ ላይ ተሳስቻለሁ እዚህ ጋር ተሳስቻለሁ ለሆም ኦፊስ አሜንድመንት መላክ ፈልጋለሁና በእንግሊዘኛ ጻፍልን ብለው ሊነግሩን ይመጣሉ ከዛ ተጨንቀውበት ነው እንትን የሚሉትና ልክ ያን አሜንድመንት ልከው ተጨንቀው እኔ እኮ እግዚአብሔር ያውቃል ወላሂ እግዚአብሔር ያውቃል አይሰጡኝም እኮ ግን ልሂድ በቃ ኢንተርቪው ላድርግ ምናምን ብለው ሂደው ኮንግራ እኮ ተባልን ሲሉ እሱ ደስ ይላል ምክንያቱ የመጡበትን በሊቢያ ያው ተሰቃይተው አውሮፓ ላይ የሆላ መንገድ በረዶ ላይ ተኝተው ነው ወደዚያ ትክክል ያለፉበትን መከራ በሙሉ በአንዲት ቅጽበት በተለይ ደግሞ በትንንሽ ስህተቶችን እንትን እንዳይሆኑ ለምሳሌ እኔ ኤርትራዊ ነኝ ግን ደግሞ እንደዚህ ብዬ ለመስጠት ፈልጌ ነበር ምን ትመክረኛለህ ወይም ላስተካክል ፈልጋለሁ ምናምን ብሎ
በቃ ከኤርትራዊነቱ ወደ ኢትዮጵያዊነት ወይም ከኢትዮጵያዊነት ወደ ኤርትራዊነት መቀየር እፈልጋለሁ ምናምን ብሎ አይ በማንነትህ ነው መስጠት ያለብህ ብለኸው በራሱ ማንነት በራሱን ማስረጃዎችን ተጠቅሞ ወረቀት ሲያገኝ ስታይ በቃ ልነግርህ አልችልም ያለው ደስታ። ትክክል። ቤት አጥቶ የነበረም እንዳልኩህ ቅድም ቤት አገኘው እኮ ብሎ ሲደውል ያገዝከው የነበረው እንደዚህ ሲሆን በጣም ደስ ይላል። በተለይ ደግሞ ልጆች እናቶችን ትምህርት እምቢ ብለዋቸው የፈለጉትን እንግዲህ እናት ለልጅ በጣም ትልቅ ዋጋ ነው የምትከፍለውና የሚፈልጉት ትምህርት ቤቶች አሉ። እኔ ልጄ እዚህ ጋር የማስተምረው ብለው ግን ለ1 ዓመት ለ2 ዓመት ሳይማሩላቸው እዛ ሳይቀበሏቸው ይቀሩና እኛ ጋር መጥተው እኛ ጋር አግዘናቸው አፕላይ አድርገው እንግዲህ ለሴፕቴምበር ከአሁን ጀምሮ ከጃንዋሪ ጀምሮ ሲቀበሏቸው ስታይ በጣም ደስ ይላል። በጣም ትክክል። ምክንያቱም ማንም ሰው የሰራው ስራ ፍሬ ሲያፈራ በጣም ደስተኛ ነው የሚሆነው። አዎ ስለዚህ በኮንፊደንስ እናንተም ትቀጥላላችሁ ማለት ነው። አሁንም ወደፊትም ቢሮአችንም እገዛችንም ይቀጥላል ነው። በትክክል እሱም ብቻም ሳይሆን እንደ ኮሚኒቲ ልንቀይረው የምንፈልገው ሀሳብ አለ። እንግዲህ እኔ ያለፍኩበትን የመከራ ጊዜ ማንም ሰው እንዲያልፍበት አንፈልግም። እኔ መንጃ ፈቃድ ለማውጣት የሄድኩበትን ርቀት ወይም ደግሞ እኔ ላይፍ ኢን ዘ ዩኬ ለማለፍ የሄድኩበትን ርቀት ሌላ ሰው እንደዛ እንዲሆን አልፈልግም። እንግዲህ ኮርስ እያዘጋጀን ላይፍ ኢን ዘ ዩኬ በቀላሉ እንዴት ማለፍ ይችላሉ፣ ምንድነው ትኩረት ማድረግ ያለባቸው፣ ድራይቪንግ ቲዮሪ ኮርሱን እንዴት አድርገን ዴሊቨር ብናደርግላቸው ነው በአንድ ጊዜ አልፈው መምጣት የሚችሉት። ብዙ ሰው ያልፋል፣ ግን ደግሞ በሳምንት በሁለት ሳምንቱ ሪቮክ ይደረግበታል። እንግዲህ አንድ ሰው እኛ አሁን እዚህ ዝግ ስንገባ ነው እንደ ሀበሻ ይሄን ያክል መንጃ ፈቃዱ ይቀማል፣ ሀበሻ ይሄን ያክል መከራ ይሸከማል ብለህ እንታስብበት ነገር። ምክንያቱም የምትሰማውን ነገር በሙሉ ቅድም እንዳልነው ደስታ እንዳለ ሆኖ በጣም የሚያሳዝኑ ነገሮችን ትሰማለህ። መንጃ ፈቃድ አውጥቼ በሳምንቴ ከወሰዱብኝ ይልሃል። እንደዚህ ሁኜ እኮ የዛሬ 4 ዓመት የዛሬ 3 ዓመት 4 ዓመት የሰራሁትን ፋውል የተጣላሁትን በግሩፕ ወይም እንደዚህ ሆንኩትን አሁን ኢንዲፊኒት አፕላይ ሳደርግ ከለከሉኝ ምን ላደርግ ብሎ ይመጣል። እንደዛን ነገሮችን ለመቅረፍ ነው እኛም እዚህ ጋር የተቀመጠው። ግን ደግሞ በተመጣጣኝ ዋጋ ባለው ነገር የተሻለ ህይወታቸውን የሚያሳክላቸው ነገር ነው ፕሮቫይድ እያደረግን ያለ ነው። በጣም ደስ ይላል። ሸፌ እስቲ አሁን ወደ ራስህ ላይፍ እንመለስና ከምታደንቃቸው ሰዎች ወይም በጣም ከምትወዳቸው 3 ሰዎች ሰርግ ላይ ይገኙ ብትባል የምጠራቸው ሰዎች እነዛ ሰዎች ማን ይሆናሉ? ብዙ አሉ። እንግዲህ የመጀመሪያው ኡስታዝ አቡበከር ነው። ኡስታዝ አቡበከር አቡኪን ሁልጊዜ ያዝናናኛልም ያስተምረኛልም በጣም ነው። ወደ ሁለተኛ እንግዲህ ወደ እሸቱ ኮሜዲያን እሸቱ መለሰ። እሸቱን ሚዲያን አጠቃቀም በተለይ ደግሞ ሚዲያ ምን ያደርጋል የሚል አስተሳሰብ ነበረኝ። ወጌሻ የሚል ትምህርት ስማር ግን በተለይ በቃ ሚዲያ ሶሻል ሚዲያ ማለት ምን ማለት እንደሆነ በደንብ ነው ያስተማረኝ። እንግዲህ አንድ ጊዜ ኢንተርቪው አድርጌው ነበር። አይቻለሁ። ሶስተኛ ማለት በለ እንግዲህ ሶስተኛ በጣም የምወደውና በጣም ሙዚቃዎቹን በጣም የሚያዝናኑኝ እንግዲህ ቴዲ አፍሮ በጣም ወጣው። ቴዲ አፍሮ እሺ፣ ሁላችንም ኮንሰርቱም እንግዲህ አልገባሁም፣ ግን በሌላ መከራቶች ሳልገባው ነው በጣም ነው የምወደው። በጣም ደስ ይላል። እንግዲህ ሸፊ እሺ፣ ሮል ሞዴልህ ማን ነው? እስኪ ላንተ ላይክ ዛሬ ላይ እዚህ ጋር ለመድረስ ከፈጣሪ ቀጥሎ በዙሪያ ብዙ ሰዎች አሉ፣ ወይም ደግሞ ከነዛ ከቤተሰቦች ውጪ ሮል ሞዴሌ ነው እንደዚህ አይነትን መርህ እንድከተል ያደረገኝ ብለህ የምትለው ማለት? ያው እንግዲህ አማች ቤተሰብ ነው፣ ግን ደግሞ በጣም የሚገርም ከቤተሰቦች ቀጥሎ ኡስታዝ ጣሂር አህመድ ይባላል። የእህቴ ልጅ ወይም የእህቴ የሚባል ነውና ስነ ስርዓትን አመለካከቴን ሙሉ የቀየረው ማለት ይችላል። በተለይ በወጣትነት 14-15 ዓመቴ እነሱ ቤት ነበር የምኖረው እና ሲያኮርፍ ወይም ደግሞ የሆነ ጥፋት ሳጠፋ አይናገረኝም፣ አይቆጣኝም ነው አይለኝም፣ ግን አያናገረኝም ነው የሚለው። አስተግፍሩላህ ይላል። የሆነ እንትን አድርገህ በራስህ ጥፋቱን አምነህ በራስህን እስከምስተካከል ነበር የሚጠብቀኝና ኢንሻአላህ ጥሩ አባት ሆኜ ልጆቼን እንደዛ አደርጋለሁ ቢያስባለሁ በሚገባ እንዴ ምንም ጥርጥር የለንም እዚህ ጋር ወገኖችን ካደረ። በመጨረሻም ደግሞ ይሄ የመጨረሻ ጥያቄ ነው የሚሆነው። በቅርብ ቀን ያለፈው ኦልሞስት 2 ሳምንት 1 ሳምንት ይሆናል የበጎ ሰው ሽልማት ብዙ ሰዎች ሸፈቀ ይገባው ነበር እንዴት ሸፍ ያላገኝም በሚለው ጥያቄ ስለተነሳ ነው። መልካም። አይ እህታችን ትጂ የምታዘጋጀው ጉራማይሌ አዋርድ እንግዲህ ለ5ኛ ዓመት ነው ዘንድሮ እንትን ያደረገችው። ከኛ በላይ ታሪካቸውን እዛ መጥተው ቢሆን ኖሮ እዛ ጋር ከኛ በላይ
በእድሜም በእውቀትም የበለጸጉ በጣም ያደጉ ለዚህ ኮሚኒቲ የዛሬ 20 ዓመት 15 ዓመት መጥቶ በጣም ትልቅ ስራዎች የሰሩ አንደኛው ወንድማችን ታሪኩ ሲነገር ኦልሞስት ስራ ያላስቀጠረው ሰው የለም ማለት ይቻላል። እሱም ያገዙትን ሰዎች ጨምሮ እሱም ያገዛቸውን ነግረህ አልችልም እና ከኛ በላይ የሚገባቸው ሰዎች ስለነበሩ በደስታ ነው የተቀበልነው። አዘ ሴም ታይም ግን በጣም ትልቅ ስራዎች የሰሩ በጣም ምሁራኖች ወደፊትም በቃ ምስጋና የሰራችሁልን ስራ አውቀነዋል መዝግበነዋል ተብሎ ነው ሽልማት የተሰጣቸው። ለወደፊትም እንዳይጠፉ ነው የሚያደርጋቸው እና እኛ እያደግን በሄድን ቁጥር ሌሎች ወንድሞቻቸው ብዙ ስለሚመጡ በፍጹም ምንም ቅር አላለንም። በዚህም ታይም ደግሞ የሚገባቸው ሰዎች ናቸው ሽልማቱን የወሰዱት። መልካም ሰው ነህ ሸፌ፣ እንደው እግዚአብሔር ያክብርልን። እንግዲህ አክብረህን ስለመጣህ በጣም እናመሰግናለን። በስተመጨረሻም እንግዲህ እስኪ መልእክት ካለ ለወዳጅ ዘመዶች የምትለው ነገር? መልካም እንግዲህ እድል ስለሰጠኝ በጣም አመሰግናለሁ። እንግዲህ ቤተሰቦቼ እንዲሁም ደግሞ ጓደኞቼ የእቁብ ወንድሞቻችን ጭምር በጣም ስለምትረዱን ስለምትደግፉን እናመሰግናቸዋለን። ክላይንቶቻችንም እንደዚሁ አባሎቻችን ሞትን ወደ 40-50 አባላቶች አሉን ቋሚ አባሎች እና እነሱም በዚህ አጋጣሚ በጣም አመስገን እፈልጋለሁ። አይነው ኮንግራ የተባሉት እንዳላችሁ ግን ለሁላችሁም ስለምትረዱን በጣም አመሰግናለሁ። ክበሩልኝ። እንግዲህ እየመጣችሁ ጎብኙን። ቢሮአችን ስፔስ ካምደን ያለ ነው። እንግዲህ አድራሻቸው ያስቀምጠዋል ብዬ አስባለሁ። በጣም አመሰግናለሁ። ችግር የለም። እግዚአብሔር ያክብርልኝ ሸፌ። ተመልካቾቻችን እስካሁን የነበረን ቆይታ ይህንን ይመስል ነበረ። እነዚህን አገልግሎቶች ማግኘት የምትፈልጉ ሰዎች ከታች ዲስክሪፕሽን ላይ አድራሻቸውንና ኮንታክት ዲቴይላቸውን አስቀምጥላችኋለሁ። ከኔ ጋር በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። መልካም ሳምንት።